የጥንታዊ የግሪክ አማልክት በሰማይ አልቀሩም። ዛሬም በኃያልነታቸው በምድር እየገዙ ነው። ነገር ግን የአማልክቱ ንጉሥ የዙስ የዓለምን የሚያናውጠው ታላቁ መብረቅ ሲሰረቅ በሰማይና በምድር መካከል ያለው ሰላም ይደፈርሳል። ይህ ፊልም ተራ የጀብዱ ታሪክ አይደለም። የባህሩ አምላክ የፖሳይደን ልጅ የሆነው ፐርሲ ጃክሰን ከተፈጥሮ በላይ የሆነው መለኮታዊ ኃይሉን ተጠቅሞ ከማይገመቱ አደጋዎች ጋር የሚጋፈጥበት ልዩ ጉዞ ነው። ሰዎችን ወደ ድንጋይ ከሚቀይሩት እንደ መዱሳ ካሉት ጥንታዊ ጭራቆች እስከ ገሃነሙ አምላክ ሄዲስ አስፈሪ የዓለም ድረስ ፐርሲና ጓደኞቹ እውነተኛ ሌባውን ለማግኘት ያደረጉት ፍልሚያ ነው። ታላቅ ስልጣን፣ አስፈሪ ፍጥረትና ሚስጥራዊ ታሪክ ወደ ተሞላበት ፐርሲ ጃክሰን ኤንድ ዘ ኦሊምፒያንስ የተባለ ታሪክ እንኳን ደህና መጣችሁ። ፖሳይደን የተባለውም የግሪክ አምላክ ከወንዝ ወጥቶ ወደ ሰውነቱ ይቀየራል። ከዚያም በአንድ ድልድይ ላይ እየተራመደ ከወንድሙ ከዙስ ጋር ለመገናኘት ወደ አንድ ህንፃ ያመራል። ሲገናኙም ዙስ ፖሳይደን ወደ ሰማይ እንዲመለከትና ምን እንደሚያይ እንዲነግረው ይጠይቀዋል። ፖሳይደን በየቦታው የነጎድጓድ ደመናዎች እንዳሉ ተናገረ። ነገር ግን ከዙስ ዋናው መብረቅ ስለተሰረቀ ሁሉም ያለ መብረቅ እንደሆኑ ይገልጽለታል። ፖሳይደንም ይህን በመስማት እጅግ ይደነግጣል። ወንድሙ እርሱ እንደሰረቀው ያስብ እንደሆነ ይጠይቀዋል። ዙስ ሳይመልስለት በፊት ፖሳይደን የእርስ በርሳችንን ኃይል መስረቅ እንደማንችል አንተም ታውቃለህ ይለዋል። ይሁን እንጂ ዙስ ልጆቻችን ግን እንደሚችሉና ፖሳይደን ልጁን ልኮት ይህን እንዳደረገ ይነግረዋል። ፖሳይደን ግን ልጁን ከህፃንነት ጀምሮ እንዳላየው ይነግረዋል። ነገር ግን ዙስ አሁንም የወንድሙ ልጅ ዋናውን መብረቅ ሰርቆ ከሆነ እንደሚገለው ይነግረዋል። ፖሳይደን በቁጣ ድምፅም ዙስ በመካከላቸው ትልቅ ጦርነት ሊያስከትል የሚችል ምንም ነገር እንዳይሞክር ያስጠነቅቀዋል። ከዚያም ዙስ ዋናው መብረቅ በ14 ቀናት ውስጥ በበጋው ወቅት እኩለ ሌሊት ላይ እንዲመለስለት ያስጠነቅቀዋል። ካልሆነ ግን በፖሳይደን ላይ ጦርነት እንደሚያውጅ ይነግረዋል። በማግስቱ ፐርሲ የተባለ ልጅ ወደ ላይ ከመዋኘቱ በፊት ለጥቂት ደቂቃዎች በውሃ ገንዳ ውስጥ ይቀመጣል። የቅርብ ጓደኛውም ግሮቨር እንዲህ ያለ አስደናቂ ችሎታ ስላለው ያደንቀዋል። በተጨማሪ ፐርሲም በውሃ ገንዳ ውስጥ 7 ደቂቃዎች እንዴት ማሳለፍ እንደቻለ ሲጠይቀው እኔም አላቅም ብሎ ይመልስለታል። በውሃ ውስጥ ብቻ በትክክል ማሰብ ስለሚችል እዚያ ምቾት እንደሚሰማው ይነግረዋል። ብዙም ሳይቆዩ ሁለቱ ልጆች ሚስስ ዶድስ በተባለች አዲስ ተለዋጭ መምህር ወደሚያመራው የእንግሊዝኛ ክፍላቸው ይሄዳሉ። ሁሉም ተማሪዎች ወደ ክፍሉ ሲገቡ ዶድስ ተቀብላ አዲስ ተለዋጭ መምህራቸው እንደሆነች ትነግራቸዋለች። በተጨማሪም በአንድ መጽሐፍ ውስጥ ያለ ጥቅስ በጥቁር ሰሌዳው ላይ ትጽፍና ተማሪዎቹ ይህ ምን ማለት እንደሆነ እንዲያብራሩላት ትጠይቃቸዋለች። ፐርሲ ጥያቄውን ለመመለስ እጁ ባያነሳም ዶድስ ለሱ በጣም ፍላጎት ያላት ይመስላል። በሰሌዳው ላይ ያለውንም ጥቅስ እንዲያብራራላት ትጠይቀዋለች። ፐርሲም ሰሌዳውን ሲመለከት ዲስሌክሲያ የተባለ የንባብ ችግር ስላለበት የጻፈችውን ቃል ማንበብ አልቻለም። የመምህሯንም ጊዜ ላለማባከን ብሎ አላቅም ብሎ ይመልስላታል። ከትምህርትም በኋላ ፐርሲ ከእንጀራ አባቱ ጌብ ጋር ከሚኖሩት አፓርታማ ውስጥ እናቱን ሳሊን ለማግኘት ወደ ቤቱ ያመራል። የእንጀራ አባቱም ወደ ሳሎን መጥቶ ሳሊ የምታደርገውን ነገር ትታ ቢራ እንድትሰጠው ያዛታል። ሳሊም እንደተባለችው ታደርጋለች። ነገር ግን ፐርሲ የእንጀራ አባቱ ምንም እንኳን መጥፎ የሚሸት ሰካራም ቢሆንም እናቱን ለምን እንደምትታገሰው አልገባውም። ጌብ ግን ይህንን አልወደደም። ፐርሲም ስለሱ በጭራሽ እንደዚህ አይነት ነገር እንዳያወራ ያስጠነቅቀዋል። በማግስቱ ፐርሲና የክፍል ጓደኞቹ ወደ ግሪክ ሚውዚየም የትምህርት ጉዞ ያደርጋሉ። ወደ ቦታው ሊገባ ሲልም ሁሉም ነገር ሊለወጥ ስለሆነ ዝግጁ እንዲሆን የሚነግረው ድምፅ ይሰማል። ፐርሲም በዚህ ግራ በመጋባት ወደ ኋላ ሲዞር ፖሳይደንም በሰው መልክ ያየዋል። ፐርሲም አይኑ እያየ ከፊቱ ስለጠፋ በምናቡ ብቻ ይመስለዋል። ወደ ሙዚየም ውስጥም ከገቡ በኋላ መምህራቸው ሚስተር ብሩነር ስለ ሶስቱ የግሪክ አማልክቶች የሆኑት ወንድማማቾች ዙስ፣ ፖሳይደን እና ሄዲስ ለተማሪዎቹ ይነግራቸዋል። አባታቸውን በጣም ክፉ ስለነበር እሱን ለመግደል ከተባበሩ በኋላ ሁልጊዜ እርስ በርሳቸው እንደሚዋጉና ሁሌ እንደሚጠላሉ ይገልጽለታል። ብሩነርም በመቀጠል እነዚህ አማልክቶች ከሰዎች ጋር ለመቀላቀል ወደ ምድር ይመጡ የነበረበት ጊዜ እንደነበር ይነግረዋል። በአንዳንድ ሁኔታዎች ከሰዎች ጋር የነበራቸው ግንኙነት ወደ ህፃናት ያመራ ነበር። ሚስተር ብሩነርም እነዚያ ህፃናት ምን እንደሚባሉ ፐርሲን ይጠይቀዋል። ፐርሲም እነዚህ የአማልክት ልጆች ደሚጋድ እንደሚባሉ ይነግረዋል። ዶድስም በግል ልታናግረው እንደምትፈልግ ፐርሲን ትነግረዋለች። ወደ ሙዚየሙም የግል ክፍል ሲያመሩ ዶድስ በድንገት ጠፋች። ፐርሲም ወዴት እንደሄደች ግራ ተጋባ። በድንገትም ቀና ሲል አንድ ከፍ ያለ መድረክ አናት ላይ ያያታል። ፐርሲም እዛ ላይ እንዴት እንደወጣች ግራ ሲጋባ ሴትዮዋ የሰረቀውን ዋና መብረቅ እንዲሰጣት አስገድደዋለች። ፐርሲ ግን ስለምን እንደምታወራና ምን እየተካሄደ እንደሆነ ግራ በመጋባት ምንድነው የምታወሪው እያለ ይጠይቃታል። ዶድስም ወደ ጭራቅነት ተቀይራ ጥቃት ትሰነዝርበታለች። ፐርሲም እጅግ በመደንገጥ መሮጥ ይጀምራል። ፐርሲንም ከመግደሏ በፊት ብሩነርና ግሮቨር ወደ ክፍሉ ገብተው ጭራቋ ፐርሲ እንድትተወው ይነግሯታል። ብሩነርም ካለቀቀችው ወደ ብጥስጣሽ እንደሚቀያየራት ይነግራታል። በዚያን ሰዓት በድንጋጤ ፐርሲን ለቃው በመስኮት ታመልጣለች። ፐርሲ በዚህ ሰዓት እጅግ ድንጋጤ ውስጥ ነበር። አሁን የተፈጠረው ነገር እውነት ይሁን ውሸት እያሰላሰለ በድንጋጤ ውስጥ ሳለ ብሩነርና ግሮቨር ጭራቁን ፊውሪ ብለው ሲጠሩት ይሰማቸዋል። ብሩነርም ፐርሲ እንደሚያገኙት ማወቅ እንደነበረበት ይናገራል። ብሩነርም በመቀጠል ጭራቁን ምን እንደሚፈልግ ጠየቀው። ፐርሲም ስለተሰረቀ ዋና መብረቅ እንዳወራችሁ ተናገረ። ፐርሲም ወዲያውኑ ራሱን ተከላክሎ ምንም ነገር እንዳልሰረቀ ተናገረ። ነገር ግን ብሩነር እሱ ንጹህ እንደሆነ አስቀድሞ ያውቅ ነበር።
ከዚያም ተጨማሪ ጭራቆች ለሱ መምጣታቸው ከመጀመሪያቸው በፊት ደህንነቱ የተጠበቀ የሚሆንበት ካምፕ እንዲወስደው ለግሮቨር ይነግረዋል። ፐርሲ የሚናገሩት ነገር እስካሁን ምንም አልገባውም። ብሩነር በአስቸጋሪ ሁኔታ ውስጥ በሚሆንበት ጊዜ ሊጠቀምበት የሚችል ኃይለኛ መሳሪያ እንደሆነ በመግለጽ አንድ እስክሪብቶ ይሰጠዋል። ፐርሲም ዝም ብሎ እስክሪብቶ መስሎት ይወስደዋል። ነገር ግን ብሩነር ችላ በማለቱ ስለሆነ ነገሩን ለሳሊ እንዲነግራትና ልጁን እንዲጠብቀው ለግሮቨር ይነግረዋል። ከሙዚየሙ ከወጡ በኋላ ፐርሲ ምን እየተካሄደ እንዳለና ብሩነር የቅርብ ጓደኛው እንዲጠብቀው ለምን እንደሚፈልግ ግሮቨርን ይጠይቀዋል። ግሮቨር የእሱ የፐርሲ ጠባቂ እንደሆነና ደህንነቱ የተጠበቀ መሆኑን ለማረጋገጥ ሁልጊዜ ለእሱ ቅርብ እንደነበረ ይነግረዋል። ግሮቨር በምርኩዙ እየተጠቀመ ስለነበር ፐርሲ ማንንም ሰው ሊጠብቅ እንደማይችል ሲያስብ፣ ግሮቨር ግን ይህ ምን ማለት እንዳልሆነ ያስረዳዋል። ወደ ቤታቸውም እንደደረሱ ግሮቨር ወዲያውኑ መልቀቅ እንዳለባቸው ለሳሊ ይነግራታል። ነገር ግን የእንጀራ አባቱ እንግዶቹን እያገለገለች እንደሆነ በመናገር አትችልም ይላቸዋል። ፐርሲን በመቆጣት ሰውየውን ይሰድበዋል። ነገር ግን ጌብ በፍጥነት ጥቃት ያደርስበታል። ፐርሲንም ከመጉዳቱ በፊት ግሮቨር በምርኩዙ ጌብን መሬት ላይ ጥሎት ወዲያውኑ መሄድ እንዳለባቸው ለሳሊ ይነግራታል። ከዚያም ወደ ካምፕ ሲያመሩ ፐርሲ ምን እየሆነ እንዳለና ዋናው መብረቅ ራሱ ምን እንደሆነ እናቱን ይጠይቃታል። እናቱን ሳሊም እንደምታምነውና ለየት ያሉ ሰዎች ወደሚሆንበት ካምፕ ብቻ እየወሰዱት መሆኑን ትነግሯለች። በተጨማሪም በአባቱ ምክንያት ልዩ እንደሆነ ትነግሯለች። እንደጠላቸው ስለሚያውቅ ለዚህ ጉዳይ ፍላጎት አልነበረውም። ነገር ግን ሳሊ አሁንም የፐርሲን አባት እንዴት እንዳገኘችው ትነግሯለች። እሱም ከነሱ መለየት በጭራሽ ፈልጎ ሳይሆን እንደተገደደ ትነግሯለች። ፐርሲ ለምን መሄድ እንደነበረበትም ሲጠይቅ አንድ ሚኒቶር የተባለ ግዙፍ ጎሽ ከመኪናው ፊት ለፊት ታይቶ ጥቃት ይሰነዝርባቸዋል። እንደ እድል ሆኖም ተርፈው ከመኪናው ለመውጣት ሲሞክሩ ግሮቨር ሱሪን አውልቆ ሴተር መሆኑን ወይም ከፊል ፍየል መሆኑን ያሳየዋል። ግሮቨርም ይህን ያደረገው እውነተኛ ማንነቱን ለመደበቅ እንደሆነ ይነግረዋል። ወደ ጫካ ውስጥም እየሮጡ የካምፑ በር ፊት ለፊት ይደርሳሉ። ነገር ግን ሳሊ በበሩ ማለፍ አልቻለችም። ከዚያም እንደነሱ ስላልሆነች በበሩ ማለፍ እንደማትችል ለፐርሲ ትነግረዋለች። ፐርሲ ግን ይህን አይቶ በጭራሽ ብቻዋ እንደማይተዋት ሲነግራት ሚኒቶሩ ይደርስና እናቱን ይዟት ያጠፋታል። ፐርሲም በዚህ እጅግ ደንግጦ ምን እንደሚያደርግ ሲያስብ ግሮቨር ብሩነር የሰጠውን እስክሪብቶ እንዲጠቀም ይነግረዋል። ከዚያም እስክሪብቶውን ሲነካው ጭራቁን ለማጥቃት ወደሚጠቀምበት ሰይፍ ይቀየራል። እንዳለመታደል ሆኖ ግን ጭራቁ መሬት ላይ ጥሎት ሰይፉን ያስጥለዋል። ጭራቁን ፐርሲን ለማጥቃት ብሎ በቀንዱ ሊወጋው ሲል ዛፉ ሲቀረቀርና ቀንዱ ይሰበራል። ያን ቀንድም ፐርሲ አውጥቶ ጭራቁን ወግቶ ይገለዋል። በዚህ ሁሉ ውስጥ የደነገጠው ፐርሲ ራሱን ስቶ ይወድቃል። ፐርሲም ሲነቃ ራሱን በሕክምና ክፍል ውስጥ ያገኛል። ግሮቨርም ከፊቱ ታይቶት አስቀድመው በካምፕ ውስጥ እንዳሉ ይነግረዋል። በባለፈው ምሽት የሆነው ማንኛውም ነገር ያስታውስ እንደሆነ ፐርሲንም ሲጠይቀው ፐርሲ ግን መጥፎ ህልም አየው ብሎ ይነግረዋል። ግሮቨርም ህልም እንዳልነበር ሲነግረው ፐርሲ እናቱ መጥፋቱ እውነት መሆኑን አውቀው ያዝናል። ግሮቨርም ሳሊም መጠበቅ ባለመቻሉ ራሱን ይወቅሳል። ፐርሲ ግን ጓደኛው ራሱ እንዳይወቅስ ይነግረዋል። ከህክምናው ክፍል የሚወጡና ግሮቨር አዲሱን ካምፑን ያሳየዋል። በተጨማሪም ለፐርሲ የአምላክ ልጅ ወይም ዴሚጋድ እንደሆነ ይነግረዋል። ፐርሲም በዚህ እጅግ ይደነግጣል። ከዚያም ወደ ማሰልጠኛ ቦታ ሲራመዱ አናቤት የተባለች ልጅ በጣም በጥሩ ሁኔታ ስትዋጋ ያዩታል። ፐርሲ ማን እንደሆነች ግሮቨርን ሲጠይቀው እሷ የአቴና የምትባል አምላክ ልጅና በካምፕ ውስጥ ካሉ ምርጥ ተዋጊዎች አንዷ መሆኗ ይነግረዋል። ከጥቂት ጊዜ በኋላም ግሮቨር ለፐርሲ አንዳንድ ሴንቶሮችን ወይም ከፊል ሰው ከፊል ፈረሶችን ያሳያል። ከነዚያም ውስጥም አንዱ አስተማሪው ብሩነር ሆኖ ይገኛል። ፐርሲ መምህሩ ከፊል ፈረስ እንደሆነ በማየቱ እጅግ ይደነግጣል። ነገር ግን ሰውየው እውነተኛ ማንነቱን ቀደም ብሎ ለልጁ ባለመግለጽ ይቅርታ ይጠይቀዋል። ከዚያም ለፐርሲ ሊያሳየው የሚፈልገው ነገር እንዳለ ነግሮት ይወስደዋል። እዚያም ሲደርሱ ብሩነር ለፐርሲ አባቱ የሰራለትን ቤት ያሳየዋል። ፐርሲም በክፍሉ ዙሪያ እየተዘዋወረ አባቱ ማን እንደሆነ ሲያስብ አንድ ባለ 3 ጎን ጦር ወይም ትራይደንት ያይና የፖሳይደን ልጅ መሆኑን ይገነዘባል። ብሩነርም ትክክል መሆኑንና 3ቱ የግሪክ ወንድማማቾች በምድር ላይ ልጆች መውለዳቸው በጣም ብርቅ መሆኑን ይነግረዋል። ጨምሮም ፐርሲ አሁን ሁልጊዜ እርስ በርሳቸው ለሚጣሉት የአባቱ ወንድሞች ስጋት መሆኑን ይገልጽለታል። ፐርሲም ለምን ወደ ካምፑ እንደመጣ ሲጠይቀው ብሩነር ዋናውን መብረቅ ፈልጎ ማግኘት እንዳለበትና ጦርነቱን ማስቆም እንዳለበት ይነግረዋል። ፐርሲ የሱ ጉዳይ እንዳልሆነ ሲነግረው፣ ነገር ግን ብሩነር በአማልክቶች መካከል የሚደረግ ጦርነት ምድር እንደሚያጠፋ ይገልጽለታል። ፐርሲ ምን ማድረግ እንዳለበት ሲጠይቀው አማልክቶቹ ወደሚኖሩበት ስፍራ ሄደ ለዙስ መብረቁ እንዳልሰረቅ ማሳመን ይኖርብሃል ብሎ ይነግረዋል። ነገር ግን በመጀመሪያ ብሩነር በጉዞአቸው ላይ ጭራቆች ሊያጋጥሟቸው ስለሚችሉ ልጁ መጀመሪያ ማሰልጠን እንዳለበት ይገልጽለታል። ብዙም ሳይቆዩ ብሩነር ፐርሲን ወደ ማሰልጠኛ ቦታው ወስዶ በካምፕ ውስጥ ካሉ ሌሎች ልጆች ጋር ያስተዋውቀዋል። ፐርሲ ቡድን እንደሚያስፈልገው ሲገልጽ የሄርሚስ ልጅ እና የካምፑ መሪ የሆነው ሉክ ልጁን ወደ ቡድኑ ለመቀበል ተስማማ። ይህንንም ተከትሎ ብሩነር ሁለት ቡድኖቹ ባንዲራ መያዝ የሚባል ልምምድ እንዲለማመዱ ያዛቸዋል። የሌላኛውን ቡድን ባንዲራ መጀመሪያ የያዘው ሰው ቡድኑ አሸናፊ ይሆናል። ፐርሲም የት መፈለግ እንዳለበት አያውቅም ነበር። ነገር ግን በጫካው ዙሪያ ሲራመድ በመጨረሻ ማንም የማይጠብቀውን ባንዲራ ያገኘዋል። ፐርሲ እድሉንም ማመን አልቻለም። ነገር ግን ባንዲራውን ከመያዙ በፊት አናቤት ከተደበቀችበት ትወጣና በቀላሉ እንዲወስድ እንደማትፈቅድለት ትነግሯለች። በድንገት አናቤት በሰይፉ መታችውና እጁን አቆሰለችው።
ፐርሲም ከሷ ጋር ዋጋለሁ ብሎ ስላላሰበ ይደነግጣል። ነገር ግን አናቤት ማጥቃቷን ትቀጥላለች። ፐርሲ እሷን ለመቋቋልም ስላልቻለ መሬት ላይ ይወድቃል። መሬት ላይም ተዘርሮ ሳለ ፖሳይደን ለፐርሲ ጥንካሬን ለመመለስ ወደ ውሃው አቅራቢያ ሂድ አለው። ይህንንም ሲያደርግ ጉዳቶቹ በድንገት መፈወስ ጀመሩ። ፐርሲም በመጨረሻ ሲነሳ ከአናቤት ወታደሮች ጋር ተዋግቶ ደበደባቸው። ከአናቤት ጋርም ሲፋለም ሰይፉን በመንጠቅ አቅም አልባ አደረጋት። ፐርሲም የአናቤትን ቡድን ባንዲራ ለመያዝ አመራ። ከዚያም በኋላ ቡድኑ ድሉን አረጋገጠ። ማታ ላይም ድላቸውን እያከበሩ ሳለ የፖሳይደን ወንድም ሄዲስ በካምፑ ውስጥ በእሳት በኩል ታየና ፐርሲን መፈለግ ይጀምራል። ሁሉም ሰው ፈርቶትም ነበር። ነገር ግን ሄዲስ ምንም ምላሽ ባላገኘ ጊዜ የካምፑን ክፍሎች ማቃጠል ይጀምራል። ከዛ ፐርሲ እንደገና ጠየቀው። እናቱን ማየት ከፈለገ የብርሃን መብረቁን እንዲያመጣለት ይነግረዋል። ፐርሲን ይህንን በመስማት ደነገጠ። ምንም እንኳን ብሩነር ከሄዲስ ጋር እንዳይገናኝ ሊያስቆመ ቢሞክርም በመጨረሻ ግን ለግሪኩ አምላክ ራሱን አሳይቶ ስለ እናቱ ጠየቀው። ሄዲስም ሳሊ እንዳልሞተችና ለሚኒቶሩ ወደ እሱ እንዲልካ ብቻ እንደገለጸለት ይነግረዋል። እናቱ በህይወት መኖሯን ለማረጋገጥ የእናቱን ምስልም አሳየው። ፐርሲ ይህንን ሲያይ ሄዲስ በእሷ ምትክ ዋናውን መብረቅ እንዲያመጣለት ይነግረዋል። በዚያው ምሽት ፐርሲ እቃዎቹን ጠቅልሎ በካምፑ ለመውጣት ሲሞክር ግሮቨር ጠባቂው ስለሆነ እንዲከተለው ከሱ ጋር ይጠይቀዋል። ግሮቨርንም ተከትለው አናቤትን መታ ከእናንተ ጋር ሄዳለሁ ብላ ትነግራቸዋለች። ነገር ግን ሄዲስ ወደሚገኝበት ወደ ታችኛው ዓለም እንዴት እንደሚገባ ሲጠይቁት እሱን ገና አላቅም ይላቸዋል። አናቤትን በመቀጠል አባቱ በተረጋጋሚ ወደ ታችኛው ዓለም የሚገባና በህይወት የሚወጣ ብቸኛው ሰው የሉክ አባት መሆኑን በመገንዘብ ወደ እሱ ሄደው ለመጠየቅ ይወስናሉ። ሉክም በአንድ ወቅት ወደ አባቱ ቤት ሰብሮ በመግባት በጉዞ ላይ ፐርሲን ሊረዱት የሚችሉ ጥንድ የሚበሩ ጫማዎችን ይሰጠዋል። በሳጥን ውስጥም ካርታ ለማግኘት የጫማ ሳጥኑ እንዲፈትሽ ይነግረዋል። ፐርሲም ካየው በኋላ ሉክ ካርታውን ወደ ሄዲስ ሚስት ፐርሴፎኒ 3 ዕንቁዎች እንደሚያመራ ገለጸ። ሰዎችን ከታችኛው ዓለም ማምለጥ የሚችሉበትን ብቸኛ መንገድ ይህ እንደሆነና የሄዲስ ሚስት ፐርሴፎኒ ብዙውን ሰዎች የምታስመልጥበት እነዚህ መንገዶች እንደሆኑት ይነግራቸዋል። በመጨረሻም ሉክ ለፐርሲ ጋሻውን ይሰጠዋል። ካመሰገኑትም በኋላ ወደ መጀመሪያው ዕንቁን የሚያገኙበት ቦታ ይሄዳሉ። መጀመሪያ የሄዱበት የሰዎችን አይን በማየት ብቻ ወደ ድንጋይነት የምትቀይሯ ሜዱሳ ወደምትኖርበት ቦታ ነበር። ፐርሲም የሞባይል ስልኩን ነጸብራቅ በመጠቀም ሳይገደል የሜዱሳን ራስ ይቆርጠዋል። ከመጀመሪያ ዕንቁ ጋርም የሜዱሳን ራስ ለጥቅም እንዲሆን ብለው ይዘውት ይሄዳሉ። ቀጥለውም ከናሽቪል ሚውዚየም ውስጥ ሁለተኛውን ዕንቁ ከአቲና አክሊል ላይ ሲወስዱት የጽዳት ሰራተኞቹ ወደ ባለብዙ ራስ ጭራቅ ወይም ሃይድራ ይቀየራሉ። ፐርሲ የጭራቁን ራሶች በቆረጠ ቁጥር በሁለት እየበዙ ይቸገራሉ። በመጨረሻም ግሮቨር የሜዱሳን ራስ አውጥቶ ጭራቁን ወደ ድንጋይነት ይቀይረዋል። በመጨረሻም በላስ ቬጋስ በሚገኘው የሎተስ ካሲኖ ውስጥ የሚሰጠውን የሎተስ አበባ ሲመገቡ ጊዜና ዓላማቸውን በሙሉ ይረሳሉ። ነገር ግን ፐርሲ የአባቱን ድምፅ ሰምቶ ከእንቅልፉ ይነቃና ጓደኞቹን ካዳና በኋላ ሶስተኛውን ዕንቁ ይዘው ያመልጣሉ። በካሲኖ ውስጥም 5 ቀናት እንዳሳለፉና ዙስ የሰጠው ጊዜ ሊያበቃ 1 ቀን ብቻ እንደቀረው ይገነዘባሉ። በሆሊውድ በኩልም ወደ ሲኦል በመግባት የሄዲስ ቤት ይደርሳሉ። ሄዲስም መብረቁን ሲጠይቃቸው ፐርሲ እንደሌለው ይናገራል። ነገር ግን ፐርሲ ሉክ የሰጠውን ጋሻ ሲያወጣው መብረቁ በጋሻ ውስጥ ተደብቆ ይገኛል። ሉክ መብረቁን ሰርቆ ፐርሲ ላይ በማሳበብ አማልክቱ እርስ በርሳቸው እንዲጠፋፉ ያሴረ እውነተኛው ሌባ እንደሆነ ይገልጻል። ሄዲስም መብረቁን ቀምቶ ሊገላቸው ሲል ሚስቱ ፐርሴፎኒ በትሩን ነጥቃ ሄዲስን ትመታዋለች። ጦርነቱ ከተነሳ እሷም አብራ እንደምትታሰር ስለምታውቅ መብረቁን ለፐርሲ ትሰጠዋለች። ነገር ግን ያላቸው ዕንቁ 3 ብቻ በመሆኑ ግሮቨር እዛው ለመቅረት ይወስናል። ዕንቁዎቹንም ረግጠው ኦሊምፐስ ተራራ መግቢያ ህንፃ ላይ ይደርሳሉ። ከዳተኛውም ሉክ ይጠብቃቸዋል። ሉክ የአማልክቱን አገዛዝ አፍርሶ አዲስ የትውልድ ስርዓት ለመፍጠር እንደሚፈልግም ይነግራቸዋል። ፐርሲና ሉክም ሰማይ ላይ በሚበሩት ጫማዎች ታግዘው ከባድ የውሃና የመብረቅ ውጊያ ያደርጋሉ። በመጨረሻም ፐርሲ የውሃ ታንከሮችን በመቆጣጠር ሉክን አሸንፈው መብረቁን ይነጥቀዋል። እኩለ ሌሊት ሊሆን ጥቂት ሰከንዶች ሲቀሩት ፐርሲና አናቤት ወደ አማልክቱ ጉባኤ ክፍል ይገባሉ። ፐርሲ መብረቁን ለዙስ ያስረክበዋል። እውነተኛውም ሌባ ሉክ እንደነበረም ያስረዳቸዋል። ዙስም ጦርነቱን ከሰረዘ በኋላ ግሮቨር ከሲኦል እንዲፈታ ያደርገዋል። ከጉባኤውም በኋላ ፖሳይደን ልጁን ፐርሲን አግኝቶ ይቅርታ ይጠይቀዋል። ፐርሲም የአባቱን እጅ ጨብጦ ይለያያል። በመጨረሻም ፐርሲ ወደ ካምፑ ከተመለሰ በኋላ ሚስተር ብሩነር ፐርሲን ምርጥ ተማሪው እንደሆነ ይነግረዋል። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። እንድንሰራላችሁ የምትፈልገው ምንም አይነት ቪዲዮ ካለ ኮሜንት ላይ አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።